ጊዜው የመንግስት ለውጥ የተካሄደበት ወቅት ነበር። በእኛ ግድም ስልጣን በለቀቁ የመንግስት ወታደሮች በወጡ ሽፍቶችና በአዲሱ መንግስት መሃል ሁለዚህም ተኩስ ይደመጣል። በዚህ ጭንቅ ቀን ሰው ሁሉ ቤቱ በተከተተበት ሰዓት አንዲት ቁና ሳህን ጤፍ እንኳን ሳላንጠለጥል የከንፈር ወጃችን ቅዳሜ ገበያ እየጠበቅኩት ነው። የቡና ስንት ነው? ተወዷል። አንድ 5 ልክ ታረጊልኝ? አብይ እኔ ፖስታውን ተቀብየው ልምጣ። አረጋዚ ነው ከፈቀላ ተድብኝን ያለ እዚያ ድበሉ ላይ እንገናኛለን። አረጋዚ ተድብኝን ያለ ወይ እሺ ተድብኝ ያለ የኔ አባት አይቀርም። ቅዳሜን ሳንገናኝ አታልፍም። ጀንበር ብትጠልቅም ጊዜው ቢጨልምም እኔ ግን ዘመኑን እጠብቀዋለሁ። ወይኔ ልጅ የምንገናኝ ማልመሰለኝ ነበር ማይ ግርግር ነው ዛሬ። አላየሁም
መንገድ ነው ሸለኝ ማለታችን ነው ጎዳና ነው ኧረ እባካችሁ እንለፍበት ግድ የለም እኔ ከፋብን አይበቃው ረቀን ያልፋል እባካችሁ እንለፍበት እንዴት አናጥተ እንዴት ነፋ ታሽታ ያበቃላት ልጅ የታባይ ዛት ልተር እና አይ ነገር ጥሩ ነው ጊዜ ጠብቃችሁ እንድምታረጉት ምክንያቱ አንዳርጋችሁ ምንድን ያለ አልሰማሁትም ለከለጀ ተነወር ይበላል ወይ ቀንከፉ እናንተ አረበ ጆርጅስ አተ እዳንተ ዘራፍ እንዴ ኢታባህ ዘመኑ ውሻል ዘመኑ ከዳዳ አብቅቶለታል ሞቷል አንተ ያዛትና ና ረሳለ የለናይልሽ ሲገሸልጥሽ ተበያታለሽ እኛ እንብላ ምንድን ነው የሚያስነፈልግሽ? የታጨሽላቸው ሰው እንደሆኑ በአዲስ አበባ አንቱ የተባሉ ትልቅ ጀታ ናቸው። ነው ተዚያ ምናምን ተውርጋጥሽ ጋራ ሜዳ ለሜዳ መልከስከሱ ይሻለኛል ብለሽ ሻንግዱ አትናገር እና እኔ ሳልፈልግስ ለከ እንደ ከተሜ ሴቶች በመኪናሽ እየተንሸራሸርሽ ላንቺም ቢያልፍልሽ ለኛ ለውለታችን ትንሽ ብትልኪልን ጥሩ ነበር። ተነፍሰ ገዳይ ሳልበቀል አበራልከ አንቺ በቀለ አባ አመጣሽልኝ አመጣሁልህ ምን ያደርግልሃል እንደው እንዳያበላኩ ግን ብቀራሉ የመጣ ሰው የለም ከገበያ አልመጣም ውሃ ስጠኝ ባለዳ ያረልሽ እልስ ትፈልጊያለሽ? ጉሮሮዬ ደርቋል። ውሃ ብቻ ስጠኝ። በቤቱ ምንም ውሃ የለም። ምነው ተገነነሽ? የምልሽ ያው እርጋታ ህግሽን ወስዶታል አይደል? እና ምን ትሆን? አዎ ስንት ጊዜው
አንበሳ ናትና እኔ ሳያትም ለዚህ የምትበቃም ነገር አልመሰለችኝም። እንዲህ ትሆነማ ለምን አንደሰትም? ውሻ ጆርጅ ስብረደኝ ሳትገለኝ እሰራለሁ። እሰራልሻለሁ። እኔ ዋለልኝ አይደለሁም። ለዚህ ሳልፍ እኮ ነው የሰማሁህ። አሁን ተቤቴ ስመጣ እናትህ ውዴስ አንተ እንደተለያየ ቀረ። በአባቴ ሲጨቀኝ ጊዜ የሰጣቸው ጎረምሶች መንገድ ላይ እንዲህ ያደረጉኝ። በአንቺ ጊዜ እንኳን ትወለጃለሽ ስል እንዲህ አደረጓት። አይ ጊዜ እንዲህ ነው እባክሽ፣ ጊዜ ሲከፋ እንዲህ ነው እባክሽ። ሰማይ እኮ ሲጥለች ነው። አታልቅስ አታልቅስ ልጄ አታልቅስ። ቶ ምን አለኝ እንግዲህ ሲያገር ቶ ልጄ ቶ ውሻ እስቲያው ከጥብጡ ያስተሽ ሆነ ይሻላል። ይኸውልህ ጋሽ አመልጣለሁ ብላ ሁለተኛ ዘመድ ነው እንዳትል ውጣ። ኧረ ጋሽ ውጣ። ከተነገረ በላይ እጅግ በጣም ውብ ሴት ነሽ። እንዴት ያለው ሰውዬ ነግረህ አንተን በቃ ብሎ በተለላችን ታስደብር። ይገባኛል። እኔ እንደዚህ ቆሻሻና መጥፎ ሰሞኑን አላወቅኩም ነበር። እባክሽ ልፍታሽ። ይኸውልሽ እኔ እንደምታስቢው መጥፎ ሰው አይደለሁም። አዲስ አበባ ወስጄ ትምህርትሽን አስተምርሻለሁ፣ የምትፈልጊውን ነገር አደርግልሻለሁ፣ ደስ የሚል ህይወት እንድትኖሪ አደርጋለሁ። እባክሽ ተለመኝኝ፣ እባክሽ እሺ በይኝ። ምን ያደርጋል ፍቅር የሌለው ህይወቴን ቦይካብ በምትወደው ነገር ልለምን። እሺ በቃ ተነሽ፣ አታልቅሽ። እሺ እንሂድና ከአባትሽ ጋር ታወራላችሁ። እባክሽ አታልቅሽ። በመኪናው መንገድ በወለሊማው አንቺን ተከትዬ ይብላኛ ወራው መላ 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 እስኪ እስኪ ነይ ተኝብኝ
ቅመስናይ እናት ከመሳተ መልቅመስ ቅመስ በይም ዋይ እናቴንም እንግዲህ ጠበቅኳትኝ አልመጣችም። እንግዲህ ዋለች አደረች። እስኪ ደግሞ ዛሬ ወጣ ብዬ ለያትና ተስፋ ያልቁት በዱሩም በገደሉም በጫካውም ፈልጋል እና እሱ ይርዳ እስኪ እግዚአብሔር። በይ እስኪ ሙሀይ በይ ሰላም ወይ ለሱ ይከተል። አሜን። እስኪ ነይ እንዳክም ይኸውልሽ ልጄ እንግዲህ እንደምታውቂው ሀብቴም አልቋል፣ ጉልበቴም ደክሟል። አሁን ትዳር ያዥና ከትዳርና ተባይልኝ እኔም ሰው ታርጅኛለሽ ነው ያለን። ተለማኝ ልጄ እሺ በይ። እያወክ እንዳላወክ እንደው የማላውቀውን ሰው አግብተሽ ሂጂ ነው የምትለኝ? ወትሮስ ያለ ነገር አይደለ? አሁን ተጀመረ። ወትሮስ ያለ አይደል? እሺ በይና ትዳር ያዥልኝ። ደክም ያለው እኔ እንግዲህ አርሻ አላበላሽ፣ ልብስ አልገዛልሽ፣ አንድ ነገር አላደርግልሽ። ተንግዲህ ምን ሆነሽ ታሪያለሽ ነው? እንደው ለባለጅ የመጫወቻ ተወኝ። ነፍሰ ገዳይ ነው። ተዚህ ደመኛ ጋር ወልደሽ ከብደሽ አብረሽ ኑሪ ብለህ ነው የምትፈርድብኝ? አይ የኔ ነገር ዛሬ ዘበልጅ ግድ የለም። ይሄ ያለ ነገር ነው። ደም ያልተቃባ የለም። ደሙን የምታደርቀው ሸሊ ናት። ሴት ልጅ ደም ታደርቃለች ይባላል እና ያለ ነገር ነው። አታቅሽ ልጅ አታቅሽ። እሺ በይ እሺ በይ። እኔንም ሰው ታረጅኛለሽ፣ እኔም ሰው ታረጅኛለሽ። ተይ ልጅ ተይ 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 ተይ፣ አታልቅሽ። እሺ በይ። ከሰው ተደነቢልኝ። ደህና ሰው ናቸው፣ ባለጠጋ ናቸው፣ የምናውቃቸው ሰው ናቸው እኮ። እሺ በይ ተይ ልጅ። ትውሻለሽ የታባን ያደረስከት አባይ ሸልማይ ልጅ ትውሻለሽ። ደህና ዋልሽ እማዬ? ሰው ወደቀ በእጅህ። ክፉ የገጠመህ እንደሆነ የአንዳርጋቸው ልጅ ነኝ ብል። እሺ እማዬ፣ ሁሉንም እንግዲህ ከብቱንም ንብረቱንም እስቲ እንግዲህ አንቺ ነው። እንግዲህ እኔ ግብር ነው ምፍጭ፣ ወደ ቤተክርስቲያን ነው የምሄድ። አይ እማዬ፣ እንግዲህ እንዲያው ይሄንን ሁሉ እንዲያው ለአሞራ ትሰጪው። በይ ደህና ሰንብች፣ ደህና ሰንብች እማዬ። ቦቅቧቃ ሁላ እናንተ ስትፈሩኛ ሴቶች እንታጠቀው እንጂ እንዴት ነው ንግግርሽ? ሂዲያ ወገና ተላልከኝ ዲ
ደግሞ የማን ቦቅቧቃ ነው? የሽፍታ ምሽት ሽፍታ ናት ለካ። እስኪ አምጫት እሷን ነገር ልቃኛል። ሄደ መቼ ያስኳነሰ ነበረ ሐሞት ጠፋ እንጂ እኔ ምንም እስከ መቼ ነው እንዲህ የምትንቦቀቦቁ? እኔን ከልጅነት ፍቅሬ ነጥሎ የጭኑ ገረድ አድርጎኝ ሲቀር እናንተ ደግሞ ዘላለማችሁን የእሱ አሽከር ሆናችሁ ስትቀሩ እንዲያው እስከ መቼ ነው ዝምታችሁ? ይልቅስ እሱን ነገር ለእኛ ተይው። ስለጅሽን አልወዳትም። ኔውጫች የዚያች ልጅ ባንቺ እንዳልቃጠው እሱ ነገር ካፉ ተወራጠው ይያ ወቅባቅ ያውልሽ እንዳት እኛ በቅርቡ አንድ ነገር ጠንሰሰናል። እንዲሁ ሁልጊዜ ጥንስስ ነው። መቼ ነው እናንተ ጥንስስ አፍርቶና ሄ አሁን ግን የመጨረሻ ጊዜ ነው። በቃ አልቆለታል። ደህና ዋላችሁ። በስመ አብ ወልድ ወይ ወንድቴ ወይ ጀግና። ይልቅስ ስንመጣ እነግርሻለን። ተጠንቅቀሽ ቆይ። አይወለ እያንዳንድሽ ጉድጓድሽ መማስና ዘንጊ ወቅባቃውላ አቀጣጠልኩት። አልነፋው እንጂ እንደምናምን ነካ ስታረጅ እየነዘር ይቻልኩት የባሰው መጣ። አንተ የኔ አባት እንግዲህ ደግሞ እንደው መች ነው የምንገናኝ? እንደው ባዘቦት ባልችል ቅዳሜስ አይንሽን ሳላይ ሆናለሁ። አበይ ከሰው ጭለት ብሎ ብድግ ሄድ መራቁ ቅዳሜ እናንተዬ ገና የዛሬ ሳምንት ሰኞና ማክሰኞ ሮብና ሐሙስ ደግሞ ማርባለው ቅዳሜ እንዳይደርስ አለች ሐሙስ ይሴ አሬ ዛሬውን ቅዳሜ አሳለፍሽው። እኔ የምለው እኔስ እንደው ተከንፈር ማር ትቀባለህ ልበል? ድገመኝ ማለት አይሆንብሽ። ያው እንግዲህ ተያዝከኝ ነው የምትስመኝ። ኧረ ወይ ዘመን ዋ ይኸውልህ ልቀስ እኔ እንደው እድሜ ዘላለም የእሱ አሽከር ሆነ መሆኑ መኖር መሮኛል። እኔ ሳሙን እንደው ምርር እኮ ነው ያለኝ። የዚህማ እንደው በአንዱ ሀገር ሂጅ ይሄን ጀግንነት ይዤ ዘበኛ ሆኜ ስቀጣ እናስ ሰው ሸፍቶ ታልሰረቀ ታልቀጠፈ ቤቱ ነው መሆን ያለበት። ታዲያስ አሁን እኔ ሽፍታ ነኝ እንዲሁ ግርማ ተባልኩ። ግን እንዲሁ ግርማ የሚት እኮ ነው ያደረገኝ። እንዲሁ ምስጭት እኮ ነው እንግዲህ። ይኸውልህ ይልቅስ በባለፈው የተነጋገርነውን ስለያዝኩት እንሰጠዋለን ዛሬ። ይዘዋል? እሱማ እኔም እኮ ብዬ ነው። እና ታረገው አንተ ነው የምታረገው። አንተ ትሻላለህ። የለም አንተ ሁለዚህ እንጀራ ምናምን ስለምትሰጠው እኔ ብሰጠው ዛሬ ይጠረጥረኛል። ሞት አሁን ልቅስ እሰጣለሁ። ያስ እንግዲህ ይሄን ማድረግ ነው። እዚህ ላይ ናርገው ተፈጀን አብር
በሱ መጠጫ ነው ማረግልን እና እንዳው ሲንገራፋ እንደሆነ ተው በግንባሩ ነው የምከትበት። ጅል የጅል ልጅ ታረገው ትመስላለህ። አሁን ዋ ተወኝማ መሮኛል። ወበዝ እንኳን ገባችሁ። እንኳን ደህና ቆያችሁ ወንድም ጋሻ። ገረገረገረገረገ አገሩ ሁሉ ደህና ነው፣ ሸጋ ነው፣ ምንም ችግር የለም። እናንተ እንዴት ናችሁ? እስቲ ያዙ ተማሩ ያዙ። ማን አመጣ ወንድም ጋሻ? ማነው ይሄ? እዚህ ሰለስትና ያወረድንለት ድበሉ ይሄርንለት ሰውዬ ንብረቱን አስመለስንለት። ሳማው ማይረባ እንዲያው ሸጋዬ እንዴት ናት? እንዳሁመው ነው። ምን ነው ጥላያነ ምን ነው ቀረብኝ? እንደዚህ ጥፍት አልክብኝ። ምን አስቀይሜ ነው አለ። እንዳቀው ካለኔ አይሆንላትም እኮ ዛፍ ዞር እንዴት ያለ ነው አንቺን እያየሁ ህልም ያለኝኩና ኧረ ብለህ ይሄን ብዙ ምንም አያደርግ ነይማ በልማን ጊዜ አፍህን እንደ እንትን እንዳልክ እንደሻርከው ኧረ ቅመስ መልስ እንዲያው እልክ ያን እሸቱን ሲሻገር እንዲያው ወደ ሽንጤ ሳይሰማኝ አልቀርም። የዕለት ቅብያት አለሽ እንዲያው ብታሽልኝ ብዬሽ ነበር። አለ የዕለት ቅቤስ አለ እንዲያው ምን እያስተዋልክ ነው? እንጂ ምንድን ነው? ቆይ እንጂ እሺ እያላልከኝ ቆይ እንጂ ቆይ ኧረ ተው እባክህ ኧረ ተው ቆይ ኧረ ተው እባክህ ኧረ ዝናርህን ወገኘው ልቅ ወንድም ጋሼ አንዲት ገበያተኛ ምን ብላ እንደተቀኘች ሰምታል? ምን ያለ አንተ ያገሩ ዳኛ፣ አንተ ያገር ጠባቂ፣ ሸፍቶ ደግሰው መረዳ ተስማ አንተ ሸለምካት የለም ሸለምካት ሸለም እንዴት ሸልሟታል። አረቂማ መጣልሃል እንዳክሙ እና ይገባዋላ ገበያተኛው ሁሉ በሰላም ውሎ የሚገባ በሱ አይደል እንዴ? ይሄም ዚያን ሰው ነው። እንዲያ እንኳን አይሆንም። እንዲያው እንዴት ያለች እዚያች ልጅ እኔ በኖር እንደው እንዲያው ደህና አድርጌ የምሸልማትን ዋ የራሱ ደስ እንዳለ አሳማውም አለ ልለቅ ነው ዱሬ አባ ገርሻ ካየው መደበሬን በላለሁ ፍሬዳ አባ ገርሻ ካየው መደበሬ ዘራፍ አካኪ ዘራፍ የተነሳ እንደማረረው ምሽግ ተራምዶ ምሽግ አቃጥሎ ቆላላ ፌሬሳ ነዶ በዛ ሲሄዱ በዛ ታያቸው የመሄዱ እንድንግራቸው ኧረ ተው እናንተ ድንኩና ሰውዬ ሁሉ አዝልሎ ከተማ ሊያስገባኝ አሁን ይናሙላው ምን አባቱ እንዲውና አጃቱ ወገቡ ላይ አርጎ ኧረ ደፋው ኧረ
አይወርቁ ትንኝ ገብታ ነው። እስቲ በል ሽንት የመጡ ወይ ጉድ! ወይ አለመታደል! እንዲያው እንዲህ ሆነሽ ከሰልስተ የምትገቢ ድረስ እንዲያው እኔ አፍሽን ብትሰሚኝ እንዲያው ጨስ ባሴንስ እንዲያው ልኬው እንዲያው ምን ብለሽ ነው እንዲያው ብለሽ የሰደድሽው አደረሽ ጨሱ ሰውዬ። እንዲህ እንደው አቅም ሲደክም እንደገና ተጎን የሆነሽ ጦሪኝ ማለትህ ነው? ተሻግረሽ ሂጂ የምትል አይደለም። እኔ የምፈልገው ከትዳር መሆንሽን ነው። እኔ ደክሞኛል፣ ተግድ ያሞኛል። ትዳር ያዥልኝ። እናትሽ ወቅሳኛለች፣ ረግማኛለች። ትዳር ያዥልኝ ጊዜ አለኝ ልበልሽ። ደሜ ከርፋ ካጥቼው ጋብላኛለች። አደራ ወጣልኝ። እኔ መቼም እስከ ዛሬ ቃልን አጥፌ አላውቅም። አሁን ግን እንጃ። ቢሆንም ትዳር ነው ጥሩ። ትዳር ያዥልኝ፣ ትዳር ያዥ። ሰው አፈር ልሶ እንደ እባብ ይነሳል። ተባረቀ ብዬ ልበለው? ተው ተው ተው፣ ሌላ ዘዴ የምንፈልግ ነው። ምሽ መርር ሰው ያደረገን። ተውኝ እባካችሁ፣ እባካችሁ ተውኝ። አገር ለቅቄ እየሄድኩ ነው። ነሽ ና። ኧረ ተውኝ እባካችሁ። ስማ፣ አገር ለቅቄ እየሄድኩ አውቃችኋለሁ። ገለመዴ ብትል እደፋለሁ። አታውቀንም አታውቀን። ምን ሊያደርግ መጣ በለው። ምን አይነቱ ሰው! አንተ ጎበዝ። አቤት። ከወዴት መጥተህ ነው? ከወደ ላይ ነው ከወደ ደጋ። አይ ወንድም አለ ይህ ሰው አጭበርባሪና ሰላይ ሳይሆን አይቀርም። እና ወዴት እየሄድክ ነው? አባቴን ፍለጋ። ዳም እሱ አጭበርባሪ ነው። ለመሆኑ የማን መልእክተኛ ነህ? ንገረኝ ሳላበራይህ። ተው እንጂ አባትህ ማን ይባላል? አንዳርጋቸው ይባላል። አስራ አለቃ አንዳርጋቸው? አዎ። አባቱ የአባቴ ጓደኛ ነበር እና የእሱ አባት በደም ምክንያት አገር ለቆ እንደሄደና እንደማይመለስ እያሰበ ሁሉ እዚህ አባቴ ይጠጠት ነበር እና ልጁ ነህ አንተ? አዎ ልጁ ነው። ረግ ስረገላ ደህና ጎረምሳ አድርሷል እንጂ እንዴት ዋሽንት ትነፋለህ? አዎ። እስቲ ቃጣው፣ እኔም ነፍሴ ነው።
ናምጣት أقول እንካ እስቲ አይዞህ ያዝ ወርቅነህ አንተ ደግሞ ያንተ ያዝ እሺ አድርሰሃል አሁን አረዲያ አይ ወንድም ጋሽ ሲነካከል እናንተ ሰው ኧረ አገሬ ሰው ኧረ ነካካኸኝ አንተ እኝኝ ነው ጎበዝ እናንተ ሰው እኝኝ ነው እኝኝ ነው እኝኝ ነው እኝኝ ነው ያቡገንጅ መሙ በምላይ ተባጦ ካልፈሰሰ ደሙና ኧረ ደሞ ዘራፍ የተነሳ አንዱን መመረሩ ምሽ ሰራምዶ ምሽ ዳቃጥሎ ላላት ፌሬ ሳነዶ ወራጃለቱ ዱብ ያለው እንደ በረዶ ከልጅነቱ በረሃ ለምዶ በታት ሄዱ በታት አያቸው የመሪድ ወንድ ግራ አጋባቸው ወራጃለቱ አርፎ ለበላ በበሮቹ ይመቀኑታል ጎረቤቶቹ አርፎ ለበላ በበሬ ጫንቃ ይመቀኑታል መንጋጭም ናካ ጃንዳርጋቸው ለአገር የቆመ ስሙ እንደ ድንጋይ የተጎለተ ጃንዳርጋቸው ለአገር የቆመ ስሙ እንደ ድንጋይ የተጎለተ ብለዋል ወጣት ዘመኑ ኧረ የራሱ ኧረ እምቦ በለው ኧረ እንጃ በለው ተጠቅላሽከር ልበለው ነገረኛ ዋ አሳስቶኝ ነበር። ይህማ ቤት ጠፍቶታል። እንግዲህ ቤተሰቦቹን ጠፍቶ ነው የመጣ ይወጣ እርግጥ አት ና ያና ወገቡን ልበለው ይሆን አትወርጋት ምን ሆናል? አትነግርም። ሌሎች በሬዎች ይቅሩ የእርሻ በሬዎችን ብቻ ስጡን ብሎ አላይ ከመካከላችን ከብቶችን የነዳብህ ይታያል። ንገሩኝ እስኪ ጎበዝ። እኔ የፊት አውራሪ ስሉጥ ልጅ እዚህ ብርድና ፀሐዩ የሚፈራረቅብኝ የማንንም ከብት ለመንዳት ነው? ንገረኝ እንጂ አንተ ንገረኝ። ተው እስኪ ወንድም ጋሽ ተው እስኪ ተው። ቆይ እና ኧረ ሊናገር ነው። ሽፍታ ሆኜ ታልሰረቁ ታልቀጠፉ ልጠርቅ ነው።
አሁን ይህን ከብቶች ከነዳችሁበት ብረት ወስዳችሁ መልሳችሁ ስጡ። ይህን ልጅ የገላመጣችሁት እንደሆነ ጊዮርጊስ አይለመነኝ። ወንድም ጋሽ እነዚህ ሰዎች እንደው ደስም አላሉ። ምን አባቱ ያደርጋል? እየራሱ ጉድጓዱን ይቆፍራል። ይኸውልህ ይልቅ እንደው ቦታ የቀየርን እንደሆነ ይህን ልጅ ወደዚያው ወደ አባቱ ፍለጋ ብንልከው አይሻልም? አዎ ጥሩ። የሞተ እንደሆነ እኮ የኛ ጸጸት ነው የሚሆንብን። ጥራው ማነሳ አንተ ዘመኑ የለም አረጫ አንጠጣ የለም ቸኩለናል። አንጠጣ ቸኩለናል። ተው ግዴል ይኸውልሽ እንዳት የሰለስተነው ነገር መክሯል በሏል። ያለዚያውማ እንዲያውስ እናንተን ማመን አይደለ ገና ትቀብሩኛላችሁ። ሰውየው ምናምን አለበት እንዲሁ አንዳች ነገር ጠባቂ አለበት። እንዲህ ጨምር እየሰጥቼው እኮ ሊጠጣው ሲል እኮ ነው አንስቶ ድፍት ያደርገው። ማን ነው የደፋው? ደፋ ያድርገውና አንድ ዝንጀሮ የሚመስል ጓደኛ ነው። ምን ይሁን ብሎ ነው የደፋው? እሱ እንደው እሱ ቀርቶለት ዞር እንዳለ ትንኝ ገባች ብሎ አንስቶ አልደፋው። ቀድመን መድፋት የነበረብን እሱ ነው ማለት እንግዲህ። የተነጋገርነውን ሁለተኛውን አማራጭ ልንወስድ ወስነናል እና ይዘነው ልንመጣ ነው እዚህ። ለምን ዋላችሁ? ኦይ ሰው የለም ወይ? ኧረ አለን። ኑ ግቡ። ደህና ዋላችሁ? አታድ ብለህ ነው ትመጣለህ ብዬ ና ግባ። ኑ ግቡ እንጂ ግቡ። ደህና ሰነበታችሁ? ኧረ መስኪን ግቡ እንጂ ወንድም ጋሽ ግቡ። ምንም ነገር የለም። ንጡ ነው። ችግር የለም። እንደምን ነው ቦቱ? እንዴት ነው ሰፈሩ አለ? በጎሽን ሰነበትሽ? ደህና ሰነበትኩኝ። እንዴት ሰነበትካ? ነይ እንጂ ውደቂብኝ። ተጣይ መጣህ ብዬ ነው ተነገር። እዚህ ሁን እንጂ ተይ ተው ወደዚህ ሁን። ናማ እዚህ ሁን። ንፋሱ ላይ ይሻላል። በል እግርህንም እንዳጥብ እሱ ጋር ይሻላል። ጎበዝ አይዟችሁ። እሺ አተ አቤት ወንድም ጋሽ እንግዲህ ይኸውልሽ የዚህ ጎበዝ ዛሬ ሽኝት ልናደርግ ነው። የቷ እሱን ልንሸኝ መተን ነው። ታባሽ ነሻት ኧረ በመድኃኒዓለም እኔ እኮ አስክሬን አንተ ውሻ መግደል ምን ያደርግልሃል? አንተ ሙትቻ አስክሬን ነኝ እኮ የሞትኩ እኮ ነኝ። ሰው መግደል ምን ያደርግልሃል? ሬሳ የሞትኩ እኮ ነኝ።
ነስስቲ ብላ በይ እስቲ ብይ በይ። አንቺ ነሽ ያልበላሽ። ይገበላው እስኪ ወደ በሬዎችም ተልተሎ በልቼ እንትን እንድል በይ። ይገበላው ደህና ዋሉ? ደህና እግዚአብሔር ይመስገን። ምን ነው በደህና በሰላም ነው? መንገደኛ ሆኜ ደክሞኝ እና ብቻውን? ማረፊያ ስለሌለኝ ነው። ማረፊያ? እንደው ለእሱ አትሆንም እንጂ ጎጆስ አለችኝ። ጎጆ እንሂድ። ኧረ ግድ የለም ዘመድ መንገየቱ አይደል? ይበሉልኝ። አፎትን አሁን ሻር ያርጓትና እስቲ በሉ ነጠላዎትን ዘርጋ ያርጉት እንጂ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በእንተ ማለት ይበሉ ይበሉ። ይችን ይቅመሷት። ባይሆን እጎጆ ድረስ ማዳረሻ ትሆናለች ብዬ ይብሉ። የሆነው ሆኖ ነገ ነው እንጂ ዛሬ አይሆንም። አዲስ አበባ ከባድ ነው። በጎበዝ እግር ስንት ቀን ይፈጃል? እሱ እንደው ሰውን አግኝተውት ሙተው እኔማ ምኑን አውቀዋለሁ ብሎ ነው። የእንታ ግን 1-6 ቀን ይፈጃል ሲሉ ሰምቻችኋለሁ። ይበሉ ይበሉ ይብሉ። እችን ይጎራርሱና እንግዲህ ወደ ጎጆአችን እናምራ። የምን ፊት ማጠቋቆራ መጡብኝ ደግሞ። እንዲህ ያለማ ደግማ አይለ። ይበሉ ይብሉና እንሂድ እንግዲህ። ኧረ ችግር የለም ይበሉ። ያዙ እሉ እንግዲህ ደህና አድርገው ቢጎርሱ ይሻል ነበር። እንግዲህ እምቢ አሉ። እግዚአብሔር ከተክል ስጋ ወእግዚአብሔር ሰረግላቲ ለፈርዖን ወሰለሙ አርያነ ወመስተጽናነ በመሰልተ ወተሰጠሙ ውስተ ባህረ ኤርትራ ወሬፌኑ በአበ ወተሰጠሙ ውስተ ቃልዕ እምበአበን የማልከ ይሴብሖ ለእግዚአብሔር ይሴብሖ ለእግዚአብሔር ይሴብሖ ለእግዚአብሔር ስቡሕ ዘተሰብሐ ፈረሰ ወመስተጽንዐ ወረዋ ውስተ ባህር ይሴብሖ ለእግዚአብሔር ስቡሕ ዘተሰብሐ ፈረሰ ወመስተጽንዐ ወረዋ ውስተ ባህር። በል ውሀቤ እዚች ቁጭ በልና አስቀጥላቸው። እስከምመለስ ቀጽሉ ቆዩኝ። እኔ ስመጣ እንቀጥላለን። ሆነ ቦታ ደርሼ እመጣለሁ። ተቀመጡና ያስቀጥላል። ቁጭ በሉ። እንደምን ዋልክ ልጅ? ደህና ዋልክ? ከወዴት መጣህ? ከላይ ነው ከሩቅ ሀገር ከወደ ደጋው ነው። በል ይሁ በል ይሁ በል እንዴት ዋላችሁ? ሰላም ዋላችሁ? እግዚአብሔር ይመስገን። ዘመኑ ይባላሉ ተሩቅ ሀገር መጣው ነው እና እንደው ትንሽ ችግር ገጥሟቸው መንገድ ዳር ሳገኛቸው ጊዜ
ማረፊያ የላቸው እንደው እዚህ አረፍ ቢሉ ብዬ ይዣቸው መጣሁ። ደህና አይ ይህ ለሳቸው አይመቻቸውም። እንደው ማህበር ቤቱ ይሆን ግድ የለም ይሆናል። እዛ ማህበር ቤቱ ይሆናል። እስከዛ ያግሩ አላምጣላችኋል። በል እሺ እንደው ከመንገድ ደክሟቸው አፋቸውን ሽሮ ካልሆነ እኔ ዘንድ ቁራሽ አለ ላምጣላችሁ። ኧረ አልቀመሱም። አሁን እኛ ጋር ማለት እኛ ጋር ግዴለም እኮ ከቀረበ እኔ ነኝ የምታጠበው። ግዴለም ይሄማ ስርዓት ነው። ይተው ግዴለም ስርዓት በል ተባረክ። አመጣው እኮ መድኃኒዓለም ያለ በሉ ማነህ አንተ ና እሱን እዚህ ጋር አድርገውና ደበሉህን አንድ ላይ እንቃመሳት በሉ ቆይ በሉ ቁጭ በሉ اسم أعود أنفس مثلا اسم أعود اسم أعود ወዴት ነው የሚሄዱት? እንጀራውን አመጣው ይብሉ እንጂ እዚህ ይተው እነሱ። ኧረ እንጀራቸው ግድ የለም ለሱ ይሄን ሁሉ ምግብ አመጣው። ኧረ ግድ የለም። ኧረ ይብሉማ ግድ የለም። ኧረ መድኃኒዓለም ያለ ኧረ እንካ በል አልያዝኩም እኮ ብዬሽ። ኧረ በል ኧረ ይሄን ያህል ማለት እናንተ
እንግዲህ በእግዚአብሔር ነው እንጂ በሰው የሚሆን ነገር የለም። ሁሉም ነገር እግዚአብሔር ነው የሚያቀነው። እግዚአብሔር ይከተልዎት፣ እግዚአብሔር ያቅነዎት። እንግዲህ ሲያማቸው ባይሆን 2-7 እንኳን ተጠምቀው ቢሄዱ ደግ ነበር። ኤዲያ እኔ አልል ብዬ ነው መሄድ አለብኝ አሉ። እንግዲህ ምን ይደረጋል? ይበሉ። ይህች ራፊ ነጠላ ናት፣ መቀየሪያ ትሆነታለች። ያዟት ያዟት። እግዚአብሔር ይስጥልኝ። እንግዲህ መሄዳቸው ካልቀረ ጥሩ አድርጌ ያደረኳት ኮቸሮ የመንገድ መግፊያ ሆኖታል። ሳንቲም ስለሌለኝ ነው ይሄን ሁሉ እንደው እቺ ማጫመሪያ ትሆናለች። እሺ እንደው ይሄን ሁሉ እግዚአብሔር ይስጥልኝ። እንዴት አይ አለኝ እኮ እግዚአብሔር ይከተሎ ቸሪጉ ጽጌ፣ ኧረ ጽጌ የት ታቆዩኝማ እያሉ ነው። ደህናችሁን አደራችሁ? እንዴት አደራችሁ? አንተ ልጅ እዚህ ደጀ ቀኝ መስለኝ ነበር። አሁን ሲነግሩኝ መንገደኛ ነህ አሉኝ። እንዲያው ብትቆይ አይሻልም ነበር እዚህ ቦታ? አይ ግድ የለም መሄድ አለብኝ፣ ልሄድ። እንግዲህ እንዲያው ብትቆይ መልካም ነበር። ልሄድ? አዎ ልሄድ፣ ግድ የለም። መሄድ ካልቀረ እንግዲያስ አዲስ አበባ ስትደርስ ጎጃም በረንዳ ላይ አስረስ የሚባል ሰው አለ። የተክለ ሃይማኖቱ መርጌታ ናቸው የላኩኝ ብለህ አግኘው። እሱ መጠጊያ ይሆናል። ጥሩ ሰው ነው። እንግዲህ መሄድ ካልቀረ መድኃኒዓለም ይከተል። አሜን። ይህች ለቁራሽ ትሆነ ዘንድ ያዛትና መንገድ ላይ ለቁራሽ ትሆናለች። እሺ፣ እግዚአብሔር ይስጥልኝ። በዜና ሰምት። አሜን።
በጎሽ ነደርሽ? ድንቅ ነኝ መቼም። አንተ አባት በል እንግዲህ ለአቶኝ በጆርጂስ ፊት ቃል ግባል። በአንቺ ጊዜ እኔ ካንቺ ተለይቼ እንደው ከማንም ኖር ይመስልሻል? ኧረ አልተውሽም፣ ኧረ አልተውሽም። በል እንግዲህ እኔም አልተውህም። የደብረ ማርቆስ የተክለ ሃይማኖቱ መርጌታ በህይወት አሉ? እኔ እኮ ከወጣው ብዙ ዘመን ሆነ ጋሽ። እንዲያውም አቶ አስረሴ ብለህ ፈልገውና ያግዛል ብለውኝ በመርካቶ በጎጃም በረንዳ በጣም ብዙ ፈለግኩ። እሱ የገጠር ስሜ ነው። እዚህ አቶ ሳሙኤል በመባል ነው የምታወቀው። ይገርምሃል፣ ባለቤቴን ያጩልኝ እሳቸው ነበሩ፣ ግን አንድም ቀን ጠየቂያቸው አላውቅም። ይህን ቤት አድርስ ጋሽ። ቤቱን እኮ አላውቀውም። አታውቀውም? ጽዮን ሆቴልን ታውቀዋለህ? አዎ ጽዮን ሆቴል እናውቀዋለን። በቃ እዛ ድረስ ወስደው ሰው ይቀበላል። እሺ እሺ።
ዘመኑ ሁሉንም ነገር ፈልጌ አይደለም ያደረኩት፣ ተገድጄ ነው። እባክህ ይቅርታ አድርግልኝ። እኔ ምለው የደብረ ማርቆስ ላይ ባለመንገድ መንገድ ታሉ ይገርመናል። ባለቤቶቻቸው ስነሳቸው ነበሩ።
ዌል እንግዲህ እንኳን ደህና መጣችሁ ወደ እርሻ ቦታችን። አይ ሆፕ ጥሩ ጊዜ ይኖራችኋል ብዬ አስባለሁ። ምግብ፣ መጠጥ፣ ጥሩም እንዲሁም የሕክምና አገልግሎቶችን ከኛ የምታገኙ ይሆናል። ኦኬ፣ ለአሁን ስማችሁን እየነገራችሁ ትገባላችሁ። ደመቀ አለማየሁ። ጌታቸው ስባለሁ። አጉማስ ይላል። ኦኬ። ይቅርታ እኔ ስም ዝርዝሬ የለም። አልገባኝም። አይ አሶሳ መናኸሪያ ሰራተኛ እንደሚፈለግ ስለሰማሁትና ምናልባት ክፍት ቦታ ካለሽ ብዬ ነው የመጣሁት። መታወቂያ ይዛል? አዎ መታወቂያ አለኝ። ኦኬ። አዲስ ሰራተኛ ነው። መታወቂያውን በደንብ ይዩና መዝግቡት። ሩህም ካለ ስጡት። ዌል እንግዲህ አሁን የግልና የአካባቢ ንጽህናችንን እንዴት መጠበቅ እንደምንችል ይሆናል የምንወያየው። በመጀመሪያ እስቲ የግል ንጽህናችን እንዴት ነው መጠበቅ የምንችለው? የግል ንጽህናችንን መጠበቅ የምንችለው የልብሳችንን ንጽህና በመጠበቅ የሰውነታችንን ንጽህና በመጠበቅ እንዲሁም የማብሰያና የመመገቢያ እቃዎችን በንጽህና በመያዝ ይሆናል። እንዲሁም ጀነራላይዝ አድርገን ስናየው የአካባቢያችንን ንጽህና በመጠበቅ የግል ንጽህናችንን መጠበቅ እንችላለን። ሰላም። እሺ ሰላም። አንተ ነህ ዋሽንት የምትጫወተው? አዎ እኔ ነኝ የምጫወተው። ኦ በጣም ደስ ይላል። ታውቃለህ ዋሽንት በጣም ነው የምወደው። ታዲያ ለምን እዚህ ጋር ቁጭ አትይና አልጫወትልሽ? ደስ ይለኝ ነበር ግን አሁን በጣም ብዙ ስላለብኝ ባይሆን ሌላ ጊዜ ትጫወትልኛለህ። እሺ እሺ። ኤኒዌይስ በጣም ተመችቶኛል። አይ ላይክ ኢት። እሺ እኔ መቤት። እሺ ምስራቅ ነው ስሜ። እሺ እኛ ብዙ እናስባለን እንጂ ወሳኝ ዕጣ ፈንታ ነው። አርቲስት መሆን ነበር የሚፈልገው። በአርት ውስጥ ያለውን መውጣት፣ መውረድ፣ መውደቅ፣ መነሳት በቃ ሁሉንም ማየት ፈልግ ነበር። በቃ ትልቅ የሆነ አርት ፍቅር አለኝ። አርቲስት እኮ ነው የምትመስለው። ታዲያ ሪሊ? በእውነት አንተ የቀለድክ አይደለም? በእውነት? ኦ ታዲያ እሺ ጫር ጫር ያረኳትን ግጥም ላንብብልሽ። ኦኬ ደስ ይለኛል። ዥምልምሉ ጸጉርሽ ወርዶ ከዳለሽ ላይ የተኳሉ አይኖችሽ ግራ ቀኝ ቁጭ ብለው ሰንደቁ አፍንጫሽ ላይ ብርቱካን ከንፈርሽ የጥርስሽ ዘበኛ እንኳን ተደርሶበት ለተመለከተው የሚያደርግ በሽተኛ እቴ ተውበሻል ሰዓሊው ተጠቦ አሟልቶ ስሎሻል። በጣም ያምራል። አንተ በጣም ትችላለህ አይደል? ቆይ እንዴት ነው የሚጻፈው? ተሰጥኦ ይመስለኛል። ኦ ተሰጥኦ ተሰጥኦ። ዋው። ቆይ ምንድን ነው ያጠናኸው? ማለት በምን ፊልድ ነው ግራጁዌት ያደረግከው? ይቅርታ ትምህርቴን በልጅነቴ ነው በችግር ምክንያት ያቋረጥኩት። ኦ አም ሶሪ ካሞን። በጣም ነው ያዘንኩት። እውነት በጣም ነው ማለት ነው። ችግር የለም። አንቺ ምንድን ነው ያጠናሽው? እኔ በህዝብ ላይጅ ነው ከስዊዘርላንድ ግራጁዌት አድርጌ የመጣሁት።
አይባልም? ምን ነሽ? ልጆች ምን ጊዜ ነው ያሉት? እኔን ትጠይቀኛለህ? ቆይ ግን አንተ ጤነኛ ነህ? ለምንድን ነው ምግብን የማትበላው? እየበላሁ ነው። ቆይ ግን እኔ ህፃን ልጅ ነኝ ማለት አልገባኝም። ለምንድን ነው አባቢ እኔን እንዲከታተሉ ሰዎች የሚያስቀምጠው? ቆይ እኔ ራሴ መምራት ራሴ ማስደረግ አልችልም? ስንት ዓመትሽ ነው? እድሜ ማውሳት ይጠይቃል። እድሜ 22 ነው። ትልቅ ሰው ነሽ ማለት ነው። ታውቃለህ አባቢ በጣም ለየት ያለ ሰው ነው። ሰው መጣ ነገር መጣ የሚል ቢል አለ። በህይወቱ አንድ ጓደኛ ብቻ ነው ያለው። እሱንም በሳምንት አንዴ ነው የሚያገኘው። አባትሽ ከባድ ሰው ናቸው ማለት ነው። እስኪ ይሄን መሚን የሚያስረሳ ቆንጆ ዜማ ባሽ ተጫውትልኝ። ለምኝኝና በእናትህ። ኧረ እሺ እጫወትልሻለሁ። አሁን እኮ ወደ ስራ እየወጣሁ ነበር። አይ ነው አውቃለሁ። ጊዜ ሰጠን እንድናወራ ስለፈለኩ ነበር የመጣሁት። እሺ የሆነ ሰው እየፈለክ እንደነግረኝ ነበር። ያን ሰው አገኘው? ታውቃለህ ለአንተ ጥሩ ስሜት አለኝ። ብረዳ ብተባበር ደስ ይለኛል። አይ ምስራቅ፣ እንዲህ እኮ በቀላል ጊዜ የሚነገር ነገር አይደለም። ብዙ ጊዜ ሰተን የምናወራው ጉዳይ ነው። ይሁና ጊዜ ሰጥቼ የመጣሁት እኮ ስለዚህ እንድናወራ ነው። ሰው ቴልሚ ይኸውልሽ፣ እንዲህ ነበር ምስራቅ። አባቴ በልጅነቴ ነው ወደ ውትድርናው ዓለም ጥሎኝ የተደባለቀው። ምስራቅ። አቤት። ነይ፣ ሰው ይፈልግሻል። አይ ቲንክ አባቢ መድኃኒቱ አልደረሰውም ማለት ነው። አም ሶሪ። በእርግጥ ነገ የሆነ ቦታ ይዤ እሄዳለሁ እና ሁሉንም ነገር እናወራለን። እሺ ምስራቅ፣ ምንም ችግር የለም ምስራቅ። እኔም ወደ ስራ መልካም ቀን። ይችን ማስታወሻ ለአባቷ እንዲደርስ አድርገህ ስጥ። ቆይ እሰራለታለሁ። በጣም ይገርማል። ብቻ ዛሬ ፈርቻለሁ። አባትሽ በጣም አስፈሪ ሰው ናቸው። አባቢ በሳምንት አንድ የሚያገኘው አንድ ጓደኛ ብቻ እንደነገር ያለበት ያቺ ቀን ዛሬ ነች። ሰው ሪላክስ ዘና በልሽ። እንዲያውስ ምን ይደረጋል፣ እስከ ዛሬ ፈርቼ ነው ያለው። ዛሬ አልፈራም። እንኳን እንዲህ አይነት ደስታ እየውልሽ። አዎ እሱ ነው የሚፈለገው። እኔ የምልህ የሆነ ሰው እየፈለክ እንደሆነ ነግራኝ ነበር። ቆይ ማንን ነው የምትፈልገው? እሱ የምፈልገው ሰው ለዘመናት የተንከራተትኩለት ከሀገሬ የወጣሁለት ፎቶውን ላሳይሽ እስቲ። እንግዲህ Hey Jimmy, how are you? Yeah, I'm really fine. How is everything? Oh, you have no idea how much I miss all my classmates students. Yeah, I was busy. Okay, I will call you later. Okay.
ታውቃለህ? ስዊዘርላንድ አብረኝ የተማረ ጓደኛዬ ነው። ብታይ እንዴት እንደናፈቁኝ። ተይ እንጂ። የሚገርመው እዛ አሪፍ ቦታ ቆይተሽ እዚህ በረሃ ገብተሽ መስራትሽ በጣም የሚያስደስት ነገር ነው። ምን ይደረግ፣ እንደምታውቂው ሙቀቱ እንዴ! ሃፒ በርዝዴይ ቱ ሚ ኢትስ ማይ በርዝዴይ። ልደቴ ነው። ምስራቅ ታዲያ እንዲሁ እኛ እንኳን ለመምጣት ያለብኝ ኖ ታውቃለህ፣ አባቢ በህይወቴ አንድ ቀን እንኳን ልደቴን አስቦ አክብሮልኝ አያውቅም። ሰው ለእኔ ደግሞ ያንተ እዚህ መገኘት ከምንም ነገር በላይ ነው። ሃፒ በርዝዴይ ለምስራቅ፣ ሃፒ በርዝዴይ ለምስራቅ፣ መልካም ልደት ለምስራቅ፣ መልካም ልደት ለምስራቅ። በጣም የሚገርመው ምስራቅ፣ በህይወቴ እንዲህ አይነት ደስታ አይቼም አላውቅም። በእውነት አንተን ደስ ካለኝ ደግሞ ከመቼውም በላይ ነው ደስ ያለኝ። ለምን መሰለሽ አንዳንዴ የሰው ልጅ እሱ ባሰበው ሳይሆን በተቃራኒው ነው የምታገኘው። ደስታ ያጋጥመኛል ስትይ መከራ፣ መከራ ያጋጥመኛል ስትይ ደስታ። በህይወቴ እንዲህ አይነት ደስታ አገኛለሁ ብዬ አስቤም አልሜውም አላውቅም። በጣም ደስ ይላል በእውነት። ዛሬ እኔ ልደት ነው፣ ስለዚህ አዛዥ ነኝ። ምን ችግር አለው? በሙሉ ታደርጋለህ። እንዲህ አይነት ደስታ አግኝቼ ደግሞ ምን ችግር አለው? አብረን እንደምሳለን ማለት ነው። አባቢ ምን ደህና አይደለሽም? ደህና ነኝ አባቢ። እኔ ሌባ ገብቷል የሚል መልእክት ደርሶኛል። አባቢ ኧረ ምንም ሌባ የሚባል ነገር የለም። ይልቅ አንተ በዚህ ሰዓት ምንድን ነው የምታደርገው አባቢ? እኔ እኮ Oh my gosh! ዘመኑ